በዚህ ናፍጣ በዚህ በገትራ ነስቦ በዚህ ከስሽኛ ምን ነው? ኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆነና ይላሉ። ሰውየው ያስፈራሩት ያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ከስሽኛ ምን ነው? ዲኛ ምን ያተንክባት ይሄ ሀገራችን ኢትዮጵያ አይደለም ምን ና እሺ ምንድነው ሻውኒ ምንድነው ዲያረኛው ሲም አረ በመድኃኒዓለም እሺ ሆቴልን እቃ እናቴ ትሙት አሁን እኔ ስለመረረኝ ነው ለዚህ ቆርቆሮ ለዚህ አሮጌ መኪና ይሁላ አዳዲስ እቃ አስቀይረኝ አይ ለዚህ እሺ ፍረድ ወገን እናቴ ትሙት የለም ተብዬ ሶማሌ ተራ ዞሬ ጥሬውን 30 ሺህ አዲስ አረ እሺ አሁን ሲሄን በዚህ መኪና ለዚህ ጭቃ 30 ሺህ ብር ወጥቶ በዚህ መኪና ማይሰርች ነው 30 ሺህ ብር ማግኘት ይሄው ይሄንን ለዚህ 4 ሺህ ብር እሺ ቶ አረ እንደው መድኃኒዓለም እንደው ፍረዱ እናቴ ትሙት ይሁላ እቃ ቀይሬ ለዚህ ቆርቆሮ ናይ ተመልከቴ ወላልቋል በስንት ጊዜ ሰርቼ ነው ይሄንን ገንዘብ ማመጣው በዚህ ናፍጣ በዚህ በገትራ ነስቦ በዚህ ከስሽኛ ምን ነው ዲኛ ምን ያተንክባት ይሄ ሀገራችን ኢትዮጵያ አይደለም ምን አረ በመድኃኒዓለም እናቴ ትሙት ስለመረረኝ ነው ይሄንን ቪዲዮ የምሰራው ስለመረረኝ ማለት ነው። እሺ ይሁላ አሮጌ እቃ ይሁ ተመልከት ይሁላ እቃ ቀይሬ ለዚህ እኔ አረ ወገና አረ አንድ በሉን በቃ ወይ በቃ ዋጋውን ቀንሱልን። እሺ ምንድነው እኛ ምን ነው በዚህ መኪና አረ በስመ አብ ወመንፈስ ቅዱስ ማበዴ ነው በቃ ወይ